السلام عليكم ورحمة الله وبركاته قرآن ለጀማሪዎች የሚሉን ፕሮግራማችን ዛሬ ክፍል 6 እንቀጥላለን ማለት ነው። ሱረቱል ካፊሩን እናያለን። ሁላችሁም ቁርአን ከፍታችሁ ስህተቱን ማየት ትችላላችሁ። ከፈለጋችሁ ደግሞ ቪዲዮ ላይ የቁርአኑ አንቀጾች ይመጣሉ ማለት ነው። በዛ መልኩ እናስተካክል። ሱረቱል ካፊሩን ብዙ ጊዜ የምንሳሳታቸው ስህተቶች ቁል ያ አዩሃል ካፊሩን ይህ ትክክለኛው ንባብ ሲሆን ብዙ ጊዜ የምንሳሳተው ስህተት ቁል ያ አዩሃል ካፊሩን እንላለን። ማጥበቅ አለብን። ያ አዩሃ ያ ሸዳ ስላለው መጥበቅ አለበት። ቁል ያ አዩሃል ካፊሩን። ሌላኛው ሁለተኛ አንቀጽ ላይ ላ አዕቡዱ ብለን እናነባለን። ይህ ስህተት ነው። ሐምዛና አይን መለየት አለብን። አይን ከመካከለኛው ጉሮሮ የሚወጣ ፊደል ሲሆን ሐምዛ ደግሞ ከታችኛው ጉሮሮ ክፍል የሚወጣ ነው። ስለዚህ ስናስተካክለው እንዴት ነው? ላ አዕቡዱ ማ ተዕቡዱን በዚህ መልኩ እናስተካክለው። ሌላኛው ብዙዎቻችን ጀማሪዎች የምንሳሳተው ስህተት ነው። ወላ አና ዓቢዱን ማ ዓበድቱም የሚለው አንቀጽ ላይ ብዙዎቻችን እንሳሳታለን። እንዴት ነው የምናነባው? ስህተቱ ማለት ነው። ወላ አና ዓቢዱን ማ ዓበድቱም ይህ ስህተት ነው። ወላ አና ዓቢዱን ማ ዓበድቱም ስንል እዚች ቦታ ላይም በደንብ ማስመር አለብን። ወላ አና ዓቢዱን ማ ዓበድቱም በዚህ መልኩ እናስተካክል። የመጨረሻ የምንሳሳተው ስህተት ደግሞ ለኩም ዲኑኩም ወሊየዲን ተብሎ መነበብ ያለበት። ብዙዎቻችን የምንሳሳተው ስህተት ወሊየዲን የሚለውን ወል በስኩን እናነባዋለን። ላምን ስህተት ነው። ላምን ከስራ ማድረግ አለብን። ወሊ ለኩም ዲኑኩም ወሊየዲን። በዚህ መልኩ ሱረቱል ካፊሩን ላይ እነዚህን ስህተቶች እናስተካክል። በቀጣይ ደግሞ ሱረቱል ከውሰርን እናያለን። ወሰላሙ አለይኩም ወራህመቱላህ